ሰላም ጤና ይስጥልን። የአሁን ዩቱብ ቻናል ቤተሰቦች እንግዲህ በአሁን ዩቱብ ቻናል የህዝብን ሰላም ዓላማ ስርዓት በእውን የትውልድን ዘመናዊ ራዕይ ጸጋ በግልጽ የቤተሰብን ግብረገብ ልምድ ሚዛን በተጨባጭ የሀገርን ባህል ሕግ በማስረጃ እና የዜጋን ወግ ግንባታ ተልዕኮ ግዴታን በምስክር ለማረጋገጥ ነው። ይኸው እዚህ ምድር ነው ያለ ነው እና የዘር ተረትን በማረጋገጫ እንዲሁም የብሔር የመጀመሪያ መነሻ አልፋ ፍትህ ታሪክን በመጻፍ እና የእግዚአብሔርን ዘላለም ኦሜጋ ነፃነት ምሳሌ ፍቅር ቅጽበት አሁንን በመኖር አሁን ካለንበት ጦርነት፣ ወንጀል፣ ጥፋት፣ ችግር፣ ድህነት፣ የስነ ምግባር ጉድለት፣ ብልሹ አስተዳደርና ክህደት ፍጹም ልንወጣና በአሸናፊነት ስነ ልቦና በንቃተ ህሊና አሁንን በስራ መኖር ለማስቻል እውነተኛ መረጃና ትክክለኛ አቅጣጫ የሚጠቁም ነው የአሁን ዩቱብ ቻናል የተከፈተበት ዓላማ። ስለዚህ ይህ ምን ማለት ነው? በሌላ አገላለጽ የመዋቅር አጥፍቶ ጠፊ መንግስትን፣ የትምህርት ጽንፈኛ ምሁርን፣ የፖለቲካ አሸባሪ ፈላስማን እና የሃይማኖት አክራሪ አዋቂን እንዳይበጠብጡን ይህን የፈጠሩብንን የዜጋ ጥፋት፣ የሀገር ችግር፣ የቤተሰብ ድህነት፣ የትውልድ የስነ ምግባር ጉድለት እና የህዝብ ብልሹ አስተዳደር እነሱ ናቸውና አሁን ህፃናት በመክሊቶቻቸው እንዲገነቡ፣ ወጣት በምኞቶቻቸው እንዲለሙ፣ ጎረምሳ ኮረዳ በተመስጧቸው ሀብታም እንዲሆኑ፣ ጎልማሳ በተሰጧቸው እንዲያድጉና ሽማግሌዎች በባህሪያቸው እንዲበለጽጉ፣ ብሎም ሽማግሌ እንዲፈቀር፣ ጎልማሳ እንዲታመን፣ ጎረምሳ ኮረዳ እንዲወደድ፣ ወጣት እንዲከበር እና ህፃናት እንድንንከባከባቸው እና ይህ ማለት ደግሞ የዩኒቨርስ ዓለም አህጉር ሀገራት ሁሉ በከርሰ ምድራቸው የበለጸጉ ስለሆኑ፣ በከባቢ አየራቸው ያደጉ ስለሆኑ፣ በፍጥረት ሀብታም ስለሆኑ፣ በመልክዓ ምድር አልምተንና በገጸ ምድር ገንብተን የሚተኩንን እና የምንተካቸውን ትውልድ ለመታደግ ነው። አሁን ችግር የፈጠሩት የመዋቅሩ አጥፍቶ ጠፊ መንግስት፣ የትምህርቱ ጽንፈኛ ምሁር፣ የፖለቲካው
አሸባሪ ፈላስሞችና የሃይማኖት አክራሪ አዋቂዎች ናቸው ይሄን ጥፋት ያመጡት። ሕፃናትን፣ ወጣትን፣ ጎረምሳ ኮረዳን፣ ጎልማሳን፣ ሽማግሌን እያሰቃዩ ያሉት በነሱ ጦስ፣ በነሱ ጥፋት፣ በነሱ ስግብግብነት፣ በነሱ ጥማተኛነት፣ የስልጣን ጥማት፣ የብር ጥማት ናላቸውን አናውዞ ሕፃናት፣ ወጣት፣ ጎረምሳ ኮረዳ፣ ጎልማሳ፣ ሽማግሌ ምንም በማያውቀው የስሜቱን ስሌት እንዳይሰላ፣ የመክሊቱን ጥያቄ እንዳይጠየቅ፣ የምኞቱን ፈተና እንዳይፈተን፣ የተመስጦን ተዋህዶ እንዳይዋሃድ፣ የተሰጠውን ሽግግር እንዳይሻገር፣ የተስፋውን መልስ እንዳይመለስና በንቃተ ህሊናው ፍቅር ቅጽበት ዘላለም አሁንን በስራ እንዳይኖር እየበጠበጡ ያሉት እነሱ ናቸው። በጥራጭ ካለ ማን ጥሩ ውሃ ይጠጣል? ስለዚህ የስልጣን ጥማችሁን እናንት አጥፍቶ ጠፊ መንግስታቶች ወዮላችሁ! እናንት ጽንፈኛ ምሁራኖች ወዮላችሁ! እናንት አሸባሪ ፖለቲከኞች ወዮላችሁ! እናንት አክራሪ ሃይማኖተኞች ወዮላችሁ! የዘር መዋቅር ያለው በእግዚአብሔር ፍቅር ነው። የብሔር ቁጥር ያለው በህዝብ ማንነት ነው። የዜጋ ስም ያለው በትውልድ ነፃ ፈቃድ ነው። የሀገር መልከ ጸዴቅ ያለው በቤተሰብ በተቀባ ህይወት ሰውነት ነው። ይሄን ሃይማኖትን ጠልፋችሁ በአክራሪነት፣ ፖለቲካን ጠልፋችሁ በአሸባሪነት፣ ትምህርትን ጠልፋችሁ በጽንፈኛነት፣ መዋቅርን ጠልፋችሁ በአጥፍቶ ጠፊነት፣ ለጥቅም ተጋሪነት ሸሪክ ሆናችሁ ዘርን በጦርነት፣ ብሔርን በወንጀል፣ ዜጋን በጥፋት፣ ሀገርን በችግር፣ ቤተሰብን በድህነት፣ ትውልድን በስነ ምግባር ጉድለት፣ ህዝብን በብልሹ አስተዳደር፣ ፈሪሃ እግዚአብሔር ሰውን አጥፍታችሁ፣ እግዚአብሔርን ክዳችሁ፣ ሴጣንን በስውር እያመለካችሁ እያስመለካችሁ፣ ሐሰትን አንግሳችሁ የዩኒቨርስ ዓለም አህጉር ሀገራትን ሲኦልና ገሃነም አደረጋችሁ። በእርግጥ እናንተ አይደላችሁም፣ ተንከባሎ የመጣ ነው፣ ውሻ በቀደደው ጅብ ገባበት እንዲሉ እንጂ። ስለዚህ እኛ ትላንት አይደለንም፣ ነገም አይደለንም፣ ዛሬ አሁን ነን። ስለዚህ እኛ አሁንን በስራ፣ ዛሬን በተግባር፣ ነገን በስነ ምግባር፣ አዳምን በዝክር፣ ይሁዳን በግብር፣ ትላንትን በንግግር፣ ያለፈን በወሬ፣ ወሬን ታሪክ አድርገን፣ ንግግርን ወግ አድርገን፣ ግብርን ባህል አድርገን፣ ዝክርን ግብረገብ ልምድ አድርገን፣ ስነ ምግባርን ዘመናዊ አድርገን፣ ተግባርን ሰላም አድርገን፣ ስራን ምሳሌ አድርገን እኛ የእመብርሃንን ፍቅር፣ የቅድስትን ማንነት፣ የድንግልን ነፃ ፈቃድ፣ የቅብአትን ሰውነት፣ የታቦትን መልከ ጸዴቅ፣ የጽላትን ስም፣ የስልጣኔን ቁጥር ለውቅር፣ ለቅርስ፣ ለገንዘብ፣ ለወረት፣ ለንብረት፣ ለቀን፣ ለሌሊት እነሆ ወደዚህ ወደ ተቋረጠው ዩኒቨርስ ዓለም አህጉር ሀገር ለፊዚካል ቦዲ ማይንድ በማውረድ እናስተነትናለን። ይህ ማለት ኢትዮጵያ እዚህ በካርታ ብልጣብልጥ መሰሪዎች በካርታ በጂኦግራፊ ካርታ ስዕል ሉል ላይ የተሳለች ሳትሆን የኢትዮጵያ ሰማያዊት ሚስጥረ ሥላሴ የሚስጥረ ሰብ ትርጉም መፍቻ
ቁልፍ ቶ ያላት አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ቃል ኪዳን ተስፋ ጥበብ ናት። ስለዚህ እሷን ነው አውርጄ ወደዚህ እያስተነተንኩ ያለሁት። ኢትዮጵያ ሰማያዊቷ እዚህ ዘረኛ አማራን፣ ዘረኛ ትግሬን፣ ዘረኛ ኦሮሞን አታቅም። እናንት ዘረኞች አማራንን፣ ትግሬንን፣ ኦሮሞንን ይሄን አጀንዳ ሰጥቷችሁ የኢትዮጵያን ኦኬ ማንነት ቀምቷችሁ ማንነቴ አማራ ነው፣ አማራ ምንድን ነው? ማንነቴ ትግሬ ነው፣ ትግሬ ምንድን ነው? ማንነቴ ኦሮሞ ነው፣ ኦሮሞ ምንድን ነው? ኦኬ ኢትዮጵያ የኦሜጋ ነፃነት ምሳሌ እግዚአብሔር ያላት የግዕዝ ስርዓት ሰላም ስላሴ ህዝብ ያላት የወንጌል ጸጋ ዘመናዊ ኢየሱስ ትውልድ ያላት የመዝሙር ሚዛን ግብረገብ ልምድ ዳዊት ቤተሰብ ያላት የኦሪት ሙሴ ሕግ ባህል ሀገር ያላት የፈርዖን ግዑዝ ግዴታ ተልእኮ ዜጋ ያላት የአልፋ ፍትህ ታሪክ ሴጣን ብሔር ያላት የላሊበላ ዘር ውቅር ያላት የባቢሎን ጎሳ ቅርስ ያላት የቄሳር ጎጥ ገንዘብ ያላት የአህዛብ ወረት ያላት የነገድ ንብረት ያላት የመንጋ ቀንና የአውሬ ሌሊት ያላት እስከ 14 ትውልደ ኢትዮጵያ ድንግል ተፈጥሮ ጸጋ ናት። እኛ ይሄንን ሰውረውብን በተረት ተረት በትርክት እኛ የሚያኮራ ታሪክ አለን። የሚያኮራ ታሪክ የለንም። እኛ የሚያኮራ የሚያኖር ምሳሌ ነው ያለው። ኦኬ ታሪክ ሴጣን ብሔር ነው። ምሳሌ እግዚአብሔር ፍቅር ስራ አሁን ነው። ስለዚህ ሰዎች ብልጣብልጥ መሰሪዎች ኢትዮጵያ ድሃ ናት፣ ኢትዮጵያዊነት ኋላ ቀርነት ነው የሚሏችሁ ኢትዮጵያ በካርታ የተሳለች ኢትዮጵያዊነት በካርታ ወይም ዜግነት አይደለም። ስለዚህ ይሄን ሚስጥር ለማወቅ ጥረት አድርጉ። የተሞላችሁትን እንደ በቀቀን እንደ ገደል ማሚቶ አታስተጋቡ። እባካችሁን ስለ ህፃናቶች ስለ ወለዳችኋቸው ልጆች እባካችሁን ዳቦ ሲጠይቋችሁ እባብ አትስጧቸው። ይሄን ነው እያደረጋችሁ። ምን እያስተማራችኋቸው ነው? አሁን በምን አይነት ሁኔታ ነው ያለ ነው? እስኪ የቤተሰብ ግብረ ገብ አለ። አሁን አባት ፈጣሪውን የመፍራት ስርዓቱን አልዘጋም። ልጅ አባቱን የማፍቀር ጸጋውን አላፈረሰም። ቤት ልጁን የማመን ሚዛኑን አላቋረጠም። እናት ቤቷን የመውደድ ህጓን አልበረዘችም። አፍ መፍቻ እናቱን የማክበር ግዴታውን አልቀየረም። ትምህርት አፍ መፍቻውን የማገልገል ፍትሁን አልሰወረም። ታዲያ የውጭ አስኳላ ጃንሆይ አመጡ እና ግብረገብ ጠፋ። አሁን እኛ ስላሴ ምን ማለት ነው? እና እንዴ ያለ እግዚአብሔር ፈጣሪ የለም። ያለ ስላሴ ህዝብ ቃል እውነት የለም። ያለ ኢየሱስ ትውልድ ጊዜ እምነት የለም። ያለ ዳዊት ቤተሰብ ሰው ሰብአዊነት የለም። ያለ ሙሴ ሀገር ቦታ ሃይማኖት የለም። ያለ ፈርዖን ዜጋ ቋንቋ ፖለቲካ የለም። ያለ ሴጣን ብሔር 666 አውሬ ቁጥር ትምህርት የለም። ስለዚህ መዋቅር ተጭበርብሮ በማይንድ ትምህርት ተጭበርብሮ በማይንድ ፖለቲካ ተጭበርብሮ በማይንድ ሃይማኖት ተጭበርብሮ በማይንድ ሃይማኖት ፈጣሪ ሆኗል። የሚገርም የሚያሳዝን። እንዴት ነው እግዚአብሔርን ሃይማኖት ውስጥ የምንጨምረው? እንዴት ነው እውነትን ሃይማኖት ውስጥ የምንጨምረው? እንዴት ነው እምነትን ሃይማኖት ውስጥ የምንጨምረው? እንዴት ነው ሰብአዊነትን ሃይማኖት ውስጥ የምንጨምረው? ይሄ የፖለቲካ አርካሽነትና የትምህርት እርኩስነት ነው ይሄን የሰራው።
እና አጥፍቶ ጠፊ መንግስት የተባበሩት መንግስታት የሚባል ይሄን ከሰሩ ብዙ መቶ ዓመቶች አልፈዋል። ነገር ግን ተንከባሎ ወደ ዛሬ እኛ ጋር መጥቶ ይሄን ሐሰት አንግሰው ሴጣንን አስመልከው አምልከው ይሄን ነው እያስቀጠልን ያለ ነው። እንግዲያውስ መዋቅሩ በእነሱ ጠለፋ እግዚአብሔርን አስክዶናል። ትምህርቱ በእነሱ ጠለፋ ሥላሴ ሕዝብ ቃል እውነትን አዘግቶናል። ፖለቲካው በእነሱ ጠለፋ ኢየሱስ ትውልድ ጊዜ እምነትን አስፈርሶናል። ሃይማኖቱ በእነሱ ጠለፋ ዳዊት ቤተሰብ ሰው ግብረገብ ተዋህዶ ልምዱን አቋርጠውብናል። ስለዚህ አሁን ይሄን ለማስተካከል ሰው ያስፈልጋል። ይኸው 25 ዓመት ሙሉ ከ1993 ዓመተ ምህረት እስከ ዛሬ 2018 ዓመተ ሰላም ፍቅርና ነፃነት ሰው አጣው አንድ ሰው። እርግጥ ዛሬ እንዲህ በሙሉ አፍ አልልም፣ ምክንያቱም ከፍተኛ ለውጥ እያየው ነው። በጣም ተነሳሽነት፣ በጣም ብዙ ጠያቂ ተፈጥሯል እና እውነትን የሚፈልግ ማንነትን የሚፈልግ ጥበብን የሚፈልግ ሰው እጅግ በጣም እየበዛ ነው ያለውት። በፊት እንደ ቁራ እጮህ ነበር። 25 ዓመት ሙሉ በአለትማ መሰረት ቃል ስላለው በጥበብ ስላለው እስካሁን ሰው አላገኘውም። አሁን ግን እጅግ ብዙ ድንቅ ሰዎች እየመጡ እያየው ነው። ብዙ ጠያቂዎች፣ ብዙ ይሄንን ለማክላት እና ማንነትን እውነትን ለማንገስ ሐሰት የነገሰውን ሐሰት ቀብረው የተመለከውን ሴጣን አስወግደው እግዚአብሔርን በመፍራት እውነትን አንግሰው እችን ዩኒቨርስ ሲኦልና ገሃነም ያደረጓትን ወደ መንግስተ ሰማይና ገነት ለመለወጥ የሚተጉ ሰዎች እየተነሱ ነው እማየው ያለሁት። በወጣቱም በጎረምሳ ኮረዳውም በጎልማሳውም እርግጥ ከሽማግሌዎች ባላይም እና አሁን እግዚአብሔርን እንፍራ፣ ሥላሴ ሕዝብ ቃልን እናፍቅር፣ ኢየሱስ ትውልድ ጊዜ እምነትን እንመን፣ ዳዊት ቤተሰብ ሰው ግብረገብ ልምድን እንውደድ፣ ሙሴ ሀገር ቦታ ሃይማኖት ሕግን እናክብር። ስለዚህ ሰው በጾታ ወንድ ሴት በሚል ለያይተውን ወንድ ያለ ሴት ሴት ያለ ወንድ ሙሉ አይደሉም። ስለዚህ የሰማዩን አዳም እዚህ ጋር ማምጣት ይቻለናል። ይኸውም በግብረ ገብ እሱን በሳይንስ ፎርሙላ በቴክኖሎጂ ቀመር እና በግዕዝ ሰምና ወርቅ ባህር ሐሳብ ጥበብ አስተነትናለሁ። እኔ የኢትዮጵያዊው ፈላስማ ዘርዓ ያዕቆብ 9ኛ ትውልድ የልጅ ልጅ ሊቀ ጠበብትና ሳይንቲስት ገብረ ማርያም ማሞ በብዕር እስማኤልና ቤቱ። ስለዚህ እባካችሁን ሰብስክራይብ ብታደርጉ ለብዙ አይዳረስም። 9 ሰብስክራይብ ነው ያለው። እኔ ችግር የለብኝም ለሚፈልጉቱ ብቻ እንጂ ለማይፈልጉቱ አይደለም። ይሄ ነፃ ፈቃድ ያስፈልገዋል። ይሄ ጥበብ ነው። ሰው የነቢይ ህሊና ንቃት አለው። ሰው የጠቢብ ልቦና ማሰብ አለው። ሰው የሊቀ ሊቃውንት ምግባር ማስተዋል አለው። ሰው የባለሙያ አንጎል ማሰላሰል አለው። ሰው የአዋቂ አልቦ አእምሮ ማስታወስ አለው። ሰው የፈላስማ አንደበት አነብንቦት አለው። ሰው የደብተራ ስሜት አስሎት አለው። ሰው የጠንቋይ ጭንቅላት ምርምር አለው። ሰው የቡዳ ናላ ጥናት አለው። ሰው የመጽሐፍ ገላጭ ምናብ ስልጣኔ አለው። ሰው የአዝማሪ አውታር መነቃቃት አለው። ሰው የአንጥረኛ
ቅል መቦደን አለው። ሰው የፋቂ አናት መደንዘዝ አለው በሱስ። ሰው የፉጋ ህዋስ መሴጠን አለው። ሰው ወደዚህ ብላክ ሆል ዩኒቨርስ ዓለም አህጉር ሀገር በአባትና በእናት ሩካቤ ስጋ አልቦ ህግ ተወልዶ ፊዚካል ቦዲ ማይንድ ሴል አንቴና አለው። ስለዚህ እዚህ ጋር ተቋርጧል ማለት ነው። ስለዚህ የሚጭበረበር ማይንድ አለው ማለት ነው። ስለዚህ ማይንዱ እንዳይጭበረበር፣ ህዋሱ እንዳይሴጥን፣ አናቱ እንዳይደነዝዝ እና ቅሉ እንዳይቦድን አውታሩ ይነቃቃ። ከምናቡ መሰልጠን፣ ምናቡ ይሰልጥን። ከናላው ማጥናት፣ ናላው ያጥና። ከጭንቅላቱ መመርመር፣ ጭንቅላቱ ይመርምር። ከስሜቱ ማስላት፣ ስሜቱ ያስላ። ከአንደበት መክሊቱ መጠየቅ፣ አንደበት መክሊቱ ይጠይቅ። ከአልቦ አእምሮ ምኞት መፈተን፣ የአልቦ አእምሮ ምኞቱ ይፈትን። ከአንጎሉ ተመስጦ መዋሃድ፣ የአንጎሉ ተመስጦ ይዋሃድ። ከምግባሩ ተሰጦ መሻገር፣ የምግባሩ ተሰጦ ይሻገር። ከጥልቅ ልቦናው ተስፋ፣ ቃል፣ ሕይወት፣ እውነት፣ መልስ እንዲሁም ከንቃተ ህሊናው ፍቅር፣ ቅጽበት፣ ዘላለም፣ አሁን፣ ስራ። ስለዚህ ሰው አሁን ነው የፈጠረው፣ ክስተት ነው የወለደው፣ ሰዓት ነው የቀረጸው። ስለ ሰዓት፣ ስለ ክስተት፣ ስለ አሁን ምንድን ነው የምናውቀው? አሁንን ቅጽበት፣ ዘላለም እንለዋለን። ስለ ቅጽበት፣ ስለ ክስተት፣ ስለ ሰዓት እና ሁሉን ነገር የኛ መዋቅር ጥናትና ምርምር የውሸት ነው። የኛ ትምህርት ካሪኩለም የውሸት ነው። የኛ ፖለቲካ ፍልስፍና የውሸት ነው። የኛ የሃይማኖት እውቀት የውሸት ነው። ሴረኞች ይሄንን በሴረኞች ሴራ ህገ መንግስት ፕሮግራምና ሲስተም ሃይማኖትን ሰው ለመዝረፊያ፣ ፖለቲካን ሰው ለመዝረፊያ፣ ትምህርትን ሰው ለመዝረፊያ፣ መዋቅር ሰውን ለመዝረፊያ፣ ሰውን ሽባና ድኩማን ያደረጉት የሰው ጠላቶች አሁን ያሉት የሴረኛ ሃይማኖት አክራሪነት፣ የሴረኛ ፖለቲካ አሸባሪነት፣ የሴረኛ ትምህርት ጽንፈኛነት፣ የሴረኛ መዋቅር አጥፍቶ ጠፊነት ናቸው። ሰው ምንም ጥፋት አላጠፋም። ምክንያቱም በነፃ የተሰጠው ብልጽግና ከርሰ ምድር አለው። በነፃ የተሰጠው እድገት ከባቢ አየር አለው። በነፃ የተሰጠው ሀብት ፍጥረት አለው። በነፃ የተሰጠው ልማት መልክዓ ምድር አለው። በነፃ የተሰጠው ግንባታ ገጸ ምድር አለው። ይሄንን በብር የዶላር ብር ኃይልን የኒኩለር ጦር መሳሪያ ጡንቻን ፈጠሩና ይሄ ሚዲያን በሞኖፖል ያዙና ሰው ወደ ንቃተ ህሊና ወደ አሸናፊነት ስነልቦናው እንዳይሄድ ሳይንስን ዘጉበት፣ ቴክኖሎጂን አፈረሱበት፣ ኮምፒውተርን አቋረጡበት፣ ሳይኮሎጂን በረዙበት፣ ፍልስፍናን ቀየሩበት። አሁን በፌክ በሰዎች መላምትና ግምት በነ ማርክስ፣ ኤንግልስ፣ ሌኒን ፖለቲካል ሳይንስ የቅዠት ዲሞክራሲ የፖለቲካ ቁማር ነው ያለው። አሁን በቃ እኛ የትላንት ስህተትን ዛሬ አናስቀጥልም። ትላንት ፍልስፍና ነበረ፣ ነገ ቴክኖሎጂ ነው፣ ዛሬ ሳይንስ ነው። እኛ በዛሬ ሳይንስ ነው ያለ ነው፣ በዛሬ እውነት ነው ያለ ነው፣ በዛሬ ጥበብ ነው ያለ ነው፣ በዛሬ ህይወት ነው ያለ ነው። የትላንት ሞት የዛሬን ህይወት አያጨልምብንም፣ አይዘጋብንም። ስለዚህ ዛሬ ኃላፊና ተጠያቂ ነን እኛ። ትላንትን አንከስም፣ ስህተቱንም ሰውንም አንከስም፣ ነገንም አናጎድልም፣ አናፈርስም። ነገር ግን የትላንቱንም ስህተት የነገውንም ጉድለት በዛሬ ሳይንስ እንሞላዋለን። ስለዚህ ወደ ዛሬ ማንነታችን፣ ወደ ዛሬ ህይወት እውነታችን እንመለስ ነው። ወደ ዓላማችን ከተልእኮ ወደ ዓላማችን እንመለስ ነው። ስለዚህ እኛ ለራሳችን ንጉስ ነው፣ ሐሳባችን ንጉስ ነው፣ ማስተዋላችን ደግሞ ልዑል ልዕልት ነው።
ማሰላሰላችን ዙፋን ነው። ማስታወሳችን ንግስት ናት። ማነብነባችን መንግስት ነው። ስለዚህ አንድ ሰው የተመረጠ ቅባት የሃይማኖትን የጨለማ ዕውቀት ወረዛ ጣሉት። የሃይማኖት ዕውቀት ከእግዚአብሔር ቃል ከግዕዝ ጥበብ እንጂ ለኦሪት ዕውቀት የሚሆን ከዚህ ከፍልስፍና ቅራቅንቦ ከተለቃቀመ ከዚህም ከዚያም ምዕራፍ ቁጥር እየጠቀሳቸው አይደለም። እግዚአብሔር አይሰበክም። እግዚአብሔር ስራ አሁን ነው። ሁሉም እግዚአብሔርን የሚያገኘው በአሁን ስራ ብቻ ነው። ሴጣን ደግሞ ያለፈ ወሬ ታሪክ ነው። እግዚአብሔር ግን አሁን ስራ ምሳሌ ነው። ስለዚህ እኛ በእግዚአብሔር ስራ አሁን ምሳሌ የምንኖር እንጂ በሴጣን ባለፈ ወሬ ታሪክ አንጠፋም። እስከ ዛሬ ኢትዮጵያ ታሪክ አላት፣ እንዲህ ናት፣ እንዲህ ናት። ይህን የተሞላውን የምታስተጋባ እስኪ አንተ ራስን ገዝተሃል? እስኪ ያንተን ተግባር እስኪ ሆነሃል? ስነ ምግባርህስ፣ ዝክርህስ፣ ግብርህስ ንግግር ብቻ የተሞላውን ማስተጋባት። ይሄ ሆን ተብሎ አጀንዳ፣ የዘረኝነት አጀንዳ አማራ፣ ኦሮሞ፣ ትግሬ ወዘተርፈ ተሰጥቶን እርስ በርስ እንደ ሉሲፈር እኮ ብለውናል። እኛን ሰው አላሉንም እኮ ምንድነው? በዝግመተ ለውጥ የተለወጣችሁ ደመነፍስ ማህበራዊ እንስሳ ዝንጀሮ ናችሁ እኮ ነው ያሉት። እና ሉሲፈር ነን እኛ በባዮሎጂ የምንጠና። ለዛውም ሂውማን ቢንግ የለም እኮ ከእንስሳና ከእጽዋት ጋር ህይወት ያላቸው እጽዋትና እንስሳ ናቸው። ሂውማን ቢንግ የለም። እና ሂውማን ቢንግ ከእንስሳ ተመድቦ የጀርባ አጥንት ካላቸውና ከአጥቢ እንስሳ ጋር ተመድቦ በባዮሎጂ የሚጠና እና እኛ ይሄን ፊዚካላችንን ቦዲያችንን ማይንዳችንን አይደለንም። እኛ ከዛ ነው ከሰማይ ነው ወደ መሬት የመጣ ነው። ስለዚህ ከሰማይ ከወረደ በቀር ወደ ሰማይ የሚመለስ የለም። እኛ በእግዚአብሔር መልክና ምሳሌ ተፈጥረናል። ይሄንን በግዕዝ ሰምና ወርቅ ጥበብ አስተነትናለሁ። እንዲሁም በሳይንስ ፎርሙላና በቴክኖሎጂ ቀመር አስተነትናለሁ። እስኪ ፕሮፌሰር ነኝ የተማርኩ ያላችሁ ትምህርታችሁ ቀረጻችሁ እንጂ ፈጠራችሁ? ቀረጻችሁ እንጂ ወለዳችሁ? ትምህርት አልወለዳችሁም። ትምህርት አልፈጠራችሁም። ትምህርት ቀርጿችኋል ለማጥፋት እና አጥፍቷችኋል። አሁን ተመለሱ። እናንተ ከፍታ ያላችሁ በንቃተ ህሊና፣ ጥልቅ የሆናችሁ በእሳቦተ ልቦና፣ ሙሉ የሆናችሁ በአስተውሎተ ምግባር ይሄንን ሚዛናችሁን አስለቅቋችኋል። እባካችሁን እንደ አዲስ እንሰራ። ህዳሴ ያስፈልጋል። ዛሬ ህዳሴ ነው። የኢትዮጵያ ግዕዝ ጥበብ ህዳሴ ነው። በኢትዮጵያ ግዕዝ ጥበብ ውስጥ ነው የሳይንስ ፎርሙላ ያለው፣ የቴክኖሎጂ ቀመር ያለው። ይሄ ሰዎች አስሰው ያገኟት አሜሪካ ማን ነው? ሰው ነው አይደለም። እና በአሜሪካ እስራኤል፣ ኢራን ተብሎ በሀገር ስም ይሄ እንዴት ነው ማንባን ነው? አሜሪካ ያለ ሰው እንዴት ነው አሜሪካ የተባለው? እና ሰው ማን ነው? አዳም አይደለምን? ወንድ ሴት አይደለምን? በቃ ሉሲና አርዲ ነው። እውነት ነው። ሙዚየም ያስቀመጥከው ለዚህ ነው። ስለዚህ መንጋና አውሬ አድርገውን በጭንቅላት ጨዋታ ጢባጢቦ ይጫወቱብናል። እባካችሁን ንቁ። እኛ እዚህ ለጊዜ ነው የመጣ ነው። ተክተን የምናልፍነን። ነገር ግን ለዚህ እንጂ የምናልፈው እዚህ ስንወለድ ሞተናል። ከዘላለማዊነት ነው ወደዚህ ወደ ሞት የመጣ ነው። ከሞት ነው ወደ ዘላለም የምንመለሰው። ስንወለድ ሞተናል፣ ስንሞት ደግሞ እንወለዳለን። መሞት ማለት ይሄ ቀብር ውስጥ መግባት ሳይሆን እዚህ ጋር መሞቴን አውቄ ህይወቴን ስፈልግ እና አሁንን አግኝቼ ስሰራ ያኔ ዘላለማዊነቴን አግኝቻለሁ። ሰው ሊሞት አልተፈጠረም። ሰው ለዘላለም ነው የተፈጠረው። ዘላለም አሁን ነው። ስለዚህ አሁንን እንፈልግ። እኛ ያለነው የት ነው? ከየት መፈጠር፣ በየት መወለድ፣ ወዴት መቀረጽ መጣን? ከሰማይ መፈጠር፣ በምድር መወለድ፣ ወደ ዓለም መቀረጽ መጣንና ጠፋን። ስለዚህ እንደገና እንመለስ። እኛ በመቀረጻችን እኮ የዓለም ቁንጅና አለን። በመወለዳችን እኮ የምድር ንጽህና አለን። በመፈጠራችን እኮ የሰማይ ፍጽምና አለን። ይሄንን
ፈልገን እናግኝ። እንዳቆሸሹን ቆሽሸን ሞተን አንቅር። አመሰግናለሁ። ሌላ ጊዜ በተለያየ ጉዳይ እንጫወታለን። ሰላም